የተከበራችሁና የተወደዳችሁ የህዝብ ቤተሰቦች ዶክተር አማረ እባላለሁ። በዛሬው የጤናዊ ፕሮግራም ወደ እናንተ የማቀርብላችሁ የሳምባ ምች ምንድነው? ምልክቱ ምን ይመስላል? እንዲሁም ደግሞ የሳምባ ምችና የብርድ በሽታ አንድ ናቸው ወይንስ ይለያያሉ? የብርድ በሽታ የሚባልስ አለ ወይ የሚለውን አጠር ባለ መልኩ ወደ እናንተ አደርሳለሁ። ታዲያ ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። ብዙዎቻችሁ ላይክ እያደረጋችሁ አይደለም። ላይክ፣ ሼር፣ ሰብስክራይብ አድርጋችሁ ቪዲዮውን እንድትጀምሩ እላለሁ። ቀጥታ ወደ ቪዲዮ ይሄዳለሁ። ተከታተሉ። በመጀመሪያ ደረጃ የሳምባ ምች ምንድነው ወይንም በሕክምናው ኒሞኒያ የምንለው ምንድነው የሚለውን ስናይ ኒሞኒያ ወይንም የሳምባ ምች የምንለው የአየር የመተላለፊያ ቱቦ የመጨረሻው የሳምባ ክፍል ወይንም ይሄ አየር የሚለዋወጥበት አልቪዮላይ የምንለው ከሰውነታችን ውስጥ የተቃጠለው አየር ወይንም ካርቦን ዳይኦክሳይድ ወደ በሳምባ ብሎ ወደ ውጭ የሚወጣበትና ንጹህ አየር ደግሞ ከአካባቢ በአየር ቱቦ ገብቶ ወደ ውስጥ ወደ ደም ስር የሚገባበት መተላለፊያ መስመሩ ላይ ያለች የአየር ከረጢት የምንላት ወይንም ይሄ በሕክምናው አልቪዮላይ የምንለው የሳምባ ክፍል ላይ ያለው የአየር መግባትና መውጣት በተለያዩ ተዋሲያን ምክንያት መስተጓጎሉን አስመልክቶ የሚፈጠረውን በሽታ የሳምባ ምች እንለዋለን ማለት ነው። ስለዚህ ይህንን መስተጓጎል የሚያመጡ ደግሞ የተለያዩ ኢንፌክሽኖች ወይንም መንስኤዎች አሉት። እነዚህ መንስኤዎች ምንድናቸው የሚሉትን ስናይ አንደኛው ምክንያት ባክቴሪያ ነው። እንግዲህ የተለያዩ ብዙ አይነት ባክቴሪያዎች አሉ። በዋናነት ከ60 እስከ 70% የሚሆነው በተለይ በአዋቂዎች ዋናው የሳምባ ምችን የሚያመጣው በባክቴሪያዎች ምክንያት፣ ሌላው ደግሞ ቫይረስ ነው። ህጻናቶች ላይ እንዲሁም በአብዛኛው በቫይረስ የሚመጣው የሳምባ ምች ትልቁን ስፍራ ይይዛል። ሌላው ደግሞ የሳምባ ምችን የሚያመጣው በፈንገስ ሊሆን ይችላል። በተለይ በሽታ የመከላከል አቅማችን በጣም በተዳከመ ጊዜ የሚፈጠረው በተለይ ለምሳሌ ከኤችአይቪ ጋር ተያይዞ ሊሆን ይችላል። ይሄ ፒሲፒ የምንለው ፈንገስ ሊሆን ይችላል። ወይንም ደግሞ የተለያዩ የወፍ ዝርያዎች እንደ እርግብ ወይንም የሌሊት ወፍ በሚኖሩበት አካባቢ የሚኖሩ ሰዎች ደግሞ ከነሱ በሚወጣው አይነ ምድር አማካኝነት የሚመጣ ፈንገስ አለ። ይህም ፈንገስ በብናኝ አማካኝነት ወደ ሰው ሊተላለፍ ይችላል። ስለዚህ ይህም ፈንገስ ሂስቶፕላዝሞሲስ የምንለው ማለት ነው አንዱ ይሄ ሊሆን ይችላል። እንዲሁም ደግሞ አስፐርጂሎማ የሚባል አይነት ፈንገስ አለ። ይሄም በተለያየ በኤክስሬይ በራጅ ሲታይ እንደ ኳስ ክብ የሆነ ምልክትን ሳምባ ላይ ሊያሳይ ይችላል። ስለዚህ በእነዚህ ምክንያቶች የሳምባ ምች ሊከሰት ይችላል ማለት ነው። እንደ አጠቃላይ የሳምባ ምች ለመከሰት ዋና አጋላጭ ምክንያቶቹ ምንድናቸው የሚሉትን ስናይ አጋላጭ ምክንያቶቹ አንደኛ እድሜ ነው። በእርግጥ በሁሉም የእድሜ ክልል ያሉ ሰዎች በሳምባ ምች ሊታመሙ ይችላሉ። ነገር ግን በዋናነት ተጋላጭ የሚባሉት እድሜያቸው የገፋ አዛውንቶች፣ በተለይ በእኛ ሀገር ደረጃ ከ65 ዓመት በላይ እድሜያቸው የሆነና እንዲሁም ደግሞ በህፃናት ላይ እድሜያቸው ከ2 ዓመት በታች ያሉ ህፃናቶች ለሳምባ ምች ተጋላጭ ናቸው ተብሎ ይታሰባል። በተለይም ህፃናት ጡት ያልጠቡ ህፃናቶች ይሄ የእናት ጡት ወተት ከፍተኛ የሆነ በሽታ ተከላካይ እንደ ኢሚኖግሎቢን ያሉ በሽታ ተከላካዮችን የያዘ ነው የእናት ጡት ወተት። ነገር ግን በተለይ ከ6 ወር በታች ጡት ያልጠቡ ህፃናቶች ለሳምባ ምች በጣም ተጋላጭ ሆነው እናገኛቸዋለን። ሌላው ደግሞ ህፃናቶች ላይ እንደዚሁም ጸረ 10 ክትባቶችን ያልተከተቡ ህፃናቶችም ለሳምባ ምች ተጋላጮች ናቸው። ሌላው ደግሞ በሽታ የመከላከል አቅማቸው የተዳከመ እንዲሁም በተለይ ከኤችአይቪ ጋር የሚኖሩ ሰዎች፣ የጉበት፣ የልብ እንዲሁም የኩላሊት መድከም ያላቸው ሰዎች ጋር እንዲሁም ደግሞ የካንሰር ታካሚዎች፣ በተለይ ኬሞ የሚወስዱ ሰዎች እንዲሁም የደም ካንሰር ለምሳሌ ሉክሚያ ያላቸው ሰዎች እንዲሁም በተለያየ ምክንያት ስቴሮይድ የሚባለው መድኃኒት የሚወስዱ ሰዎች በቀላሉ ለተለያዩ ሳምባ ኢንፌክሽኖች ወይም ኒሞኒያ ለሳምባ ምች የተጋለጡ ናቸው ማለት ነው። ሌላው ደግሞ ከአመጋገብ ጋር ተያይዞ ይሄ የምግብ እጥረት ያለባቸው ሰዎች ላይ በተለይ ህፃናት ላይ ከምግብ እጥረት ጋር ተያይዞ
ለሳምባ ምች በቀላሉ ይጋለጣሉ። በተለይ የተለያዩ ቪታሚኖች ቪታሚን ኤ፣ ቪታሚን ሲ፣ ቪታሚን ዲ ወይም የሪኬት ወይም የቪታሚን ዲ እጥረት ያለባቸው ህጻናቶች ለሳምባ ምች በጣም ተጋላጮች ናቸው ማለት ነው። ሌላው እንዲሁ ደግሞ ብዙ ጊዜ አልኮል የሚያዘወትሩ ሰዎች በተለይ ክሊብሴላ በሚባለው ባክቴሪያ ምክንያት ለሳምባ ምች ይጋለጣሉ። ሲጋራ የሚያጨሱ እንዲሁም በገጠር ላይ ደግሞ ቤቱ በጣም መስኮት የሌለው ማዕድ ቤት ወይንም ይሄ የምግብ ማብሰያ ቤቱ አንድ ላይ የሆነ በጣም ለጭስ የተጋለጡና በጣም የታፈነ ቤት ከሆነ እንዲሁ ለሳምባ ምች መጋለጥ ይታያል ማለት ነው። እንዲሁም ከዚሁ ጋር ተያይዞ በተለይ ህዝብ ትራንስፖርት ላይ መስኮት የተዘጋጋ መሆንና ንጹህ አየር አለማግኘት ጋር ተያይዞ አንዱ መተላለፊያ መንገዱ ነው። ከዚሁ ጋር ተያይዞ ብዙ ጊዜ በማህበረሰባችን የሚሰማው ግን በተቃራኒው ይሄ መስኮት መክፈት ጋር ተያይዞ ለምሳሌ የታክሲ ወይም የህዝብ መኪና መስኮት መክፈት ጋር ተያይዞ የብርድ በሽታ አለብኝ ወይም ብርድ ይመታኛል የሚል ነገር ብዙ ጊዜ ይስተዋላል። ነገር ግን ይህ በተቃራኒው የዚህ ንጹህ አየር መዘዋወር ለጤና ይጠቅማል እንጂ ብርድ አያመጣም። እንዲሁም በተለያዩ እንግዲህ በዓለም ጤና ድርጅት ወይንም በተለያዩ የሕክምና ተቋማትም ሆነ የሕክምና ትምህርት ላይ ይሄ ብርድ የሚባለው ወይም ንፋስ የሚባለው በሽታ በየትም መጽሐፍ ላይ ተጽፎ አይገኝም። እንደውም ይሄ የተዘጋጋ የመኖሪያ ቤት ሊሆን ይችላል ወይም መኪና ላይ በጣም የታፈነ አየር ሲኖር ለምሳሌ ከዛ ውስጥ አንድ የሳምባ ኢንፌክሽን ያለበት ሰው ቢኖር ግን ንጹህ አየር ባልተዘዋወረ ቁጥር ወይንም ንጹህ አየር ካልገባ ያ ሰው የሚተነፍሰው የተለያዩ ጀርሞች ከአካባቢ ወዳሉ ሰዎች በቀላሉ የመዛመት እድል ይኖረዋል ማለት ነው። በእርግጥ አንድ ሰው ለምሳሌ ከዚህ በፊት የሳምባ በሽታ ካለበት ለምሳሌ አስም ካለበት ቀዝቃዛ አየር ሲገባ በሽታውን ሊቀሰቅስበት ይችላል። ወይንም ደግሞ ይሄ ከፍተኛ የሆነ ቅዝቃዜ ከውጭ ሲገባና ከውስጥ ላይ ያለው ሙቀት በጣም ከፍተኛ ልዩነት ካለው የሁለቱ አየር መጋጨት ሰውነታችን በዛን ፍጥነት የቀዝቃዛውንና የሞቃቱን አየር በቀላሉ ያንን ላይ ቆጣጠሩ ይችላል። ከዛም ጋር ተያይዞ ሰውነታችን ላይ ያለው ጡንቻ መኮማተር ወይም መሸማቀቅ ነገር ሊሆን ይችላል፣ ወይም ስትሬን የሚለው ነገር ሊፈጠር ይችላል። ከዛ ጋር ተያይዞ ስፔሲፊክ የሆነ ቦታ ላይ እንደ ውጋት ነገር ሊሰማን ይችላል። ይሄ ደግሞ ከጡንቻው መሸማቀቅ ወይንም መኮማተር ጋር ተያይዞ ሊከሰት የሚችል ነው። ይሁን እንጂ ይህ ግን የሳምባ ምች የምንለው አይደለም። ሳል ወይንም ሙቀት ሊያመጣ የሚችል አይደለም። ከዛው ከጡንቻው ጋር ተያይዞ መሸማቀቅ ስለሆነ ምናልባትም በማስታገሻ ሊሻል የሚችለው ነው ወይንም በራሱ ሊለቀው የሚችል ነገር ነው። ከዛ ውጭ ግን የብርድ በሽታ የሚባል በባክቴሪያ ወይም በቫይረስ ከነፋሱ ጋር ተያይዞ የሚከሰት ነገር የለም ማለት ነው። ይልቁንም ይህ ንጹህ አየር ግን ከተለያዩ በሽታዎች ራሳችንን እንድንጠብቅ የሚያደርግ ስለሚሆን በቤት ውስጥ ስንኖር በጣም በታፈነ ቤት መኖር የለብንም። መስኮቶችን ወይም በሩን መከፋፈት ይኖርብናል። እንዲሁም በመኪና ውስጥም እንዲሁ ንጹህ አየር ማግኘት ይኖርብናል ማለት ነው። ስለዚህ መስኮቶችን መከፋፈት ይኖርብናል ማለት ነው እንጂ ማህበረሰባችን ላይ ብዙ ጊዜ እንደሚወራው ይሄ በብርድ የሚመጣ ራሱን የቻለ በሽታ የለም። ምናልባትም ይሄ የብርድ በሽታ የሚባለው ከከፍተኛ የሆነ የአየር ሙቀትና ቅዝቃዜ ጋር ተያይዞ የጡንቻዎች መሸማቀቅ ጋር የሚመጣ ምልክት ሊሆን ይችላል እንጂ በሽታ አይደለም ማለት ነው። እንደ አጠቃላይ የሳምባ ምች በሽታ ዋና ምልክቶቹ ምንድናቸው የሚሉትን ስናይ እንግዲህ ሳምባ ላይ በጣም ብዙ አይነት በሽታዎች ይከሰታሉ። ሁሉም በሚባል ደረጃ ደግሞ ሳምባ ላይ የሚከሰት ሁሉም በሽታ ደግሞ ሳል ሊያመጣ ይችላል። ስለዚህ ይህን የሳምባ ምች ከሌሎች የሳምባ በሽታዎች የምንለይበት ዋና ምክንያት የሚለው ምንድነው የሚለውን ስናይ በዋናነት አንደኛው የቅርብ ጊዜ የሆነ ሳል ሊኖረው ይችላል። ይህም ሳል ደግሞ አክታ በአብዛኛው አክታ ሊኖረው ይችላል።
ላይኖረውም ይችላል። እንደ ማንኛውም በሽታ ግን ሳል ይኖረዋል። ከዚህ ጋር ተያይዞ ግን ከቀላል እስከ ከባድ የሚባሉ የሰውነት ትኩሳት ወይም ሙቀት ይኖረዋል ማለት ነው። በተለይ ሳምባ ምቹ የመጣው በባክቴሪያ ከሆነ ከፍተኛ የሆነ ሙቀት ሊያመጣ ይችላል ማለት ነው። ከዛም ጋር ተያይዞ ብርድ ማለት ሊኖር ይችላል። እንዲሁም ደግሞ የደረት ህመም ወይም የደረት ውጋት ሊኖረው ይችላል። ይህ ውጋት በተለይም ደግሞ አየር ወደ ውስጥ በሚያስገባበት ጊዜ ውጋቱ ወይም የደረት ህመሙ መባባስ ሊኖር ይችላል። አንዳንዶች ላይ ደግሞ በሚያስቡበት ሰዓት ውጋቱ የበለጠ ሊጨምር ይችላል ማለት ነው። ሌላው ትንፋሽ ማጠር ሊከሰትባቸው ይችላል። ስለዚህ የደረት ህመምና የትንፋሽ ማጠር ሲከሰት እንደ ሳምባ ምች ምልክት ብቻ ሳይሆኑ የሳምባ ምቹ ከፍተኛ ደረጃ ላይ ያለ መሆኑን ዋና አመላካች ምልክቶች ናቸው ማለት ነው። ሌላው እዚሁ ጋር ተያይዞ ቶሎ መተንፈስ ማቃሰት ሊኖር ይችላል። ድካም ስሜት ሊታይባቸው ይችላል። እንዲሁም አንዳንዶች ላይ ደግሞ ማስታወክም ሊታይ ይችላል ማለት ነው። እነዚህ ዋና የሳምባ ምች ምልክቶች ሲሆኑ እነዚህ ምልክቶች ሲኖሩ የተለያዩ አካላዊ የሆኑ ምርመራዎች ይደረጋሉ። ከዛም ጋር ተያይዞ ምናልባትም የደም ግፊቱ መቀነስ ሊታይ ይችላል። የልብ ምቱ መጨመር፣ የአተነፋፈስ ስርዓቱ መጨመር፣ እንዲሁም ደግሞ ሙቀቱ ሲለካ ሙቀቱ ከፍተኛ ሆኖ ይገኛል። ሌላው ደግሞ የኦክሲጅን ሳቹሬሽኑ ሲለካ ደግሞ በጣም ቀንሶ ይገኛል ማለት ነው። እነዚህ ምልክቶች ሲኖሩ ሌሎች ምርመራዎች ይደረጋሉ። የሳምባ ምችን ከሌሎች በሽታዎች ለመለየት እንዲሁም የተለያዩ ምርመራዎች ይደረጋሉ። በምርመራ ወቅትም አንደኛ የደም ምርመራ ይደረጋል። እንዲሁም ደግሞ የአክታ ምርመራ ይደረጋል። ሌላው ደግሞ የሳምባ ራጅ ወይም የሳምባ ኤክስሬ ይደረግለታል። እንዳጠቃላይ በእነዚህ ምልክቶችና ምርመራዎች የሳምባ ምች መሆኑ ወይም ኒሞኒያ መሆኑ ከተረጋገጠ በኋላ ሕክምናው እንደ የሳምባ ምች እንዳመጣው መንስኤ ባክቴሪያ ነው፣ ቫይረስ ነው፣ ፈንገስ ነው የሚለው ታይቶ እንዲሁም ደግሞ የሳምባ ምች ደረጃውን በማየት በጣም ከፍተኛ ነው ወይንስ ዝቅተኛ ነው የሚለው ታይቶ እንደ ደረጃውና እንደ ምክንያቱ ሕክምናው ይካሄዳል ማለት ነው። ባክቴሪያ ከሆነ አንቲባክቴሪያል ሊሰጥ ይችላል ወይም አንቲባዮቲክስ ይሰጣል። የበሽታው ደረጃም ዝቅተኛ ከሆነ በሚዋጥ ወይንም በሽሮፕ መልኩ ወደ ቤት ይላካል ማለት ነው። ወይም ደግሞ በጣም ከፍተኛ ከሆነ ደግሞ በመርፌ ሆስፒታል ላይ ተኝቶ እንዲወስድ ይደረጋል ማለት ነው። ፈንገስም ከሆነ እንደዚሁ ቀላል ከሆነ በሚዋጥ አንቲፈንጋል ወደ ቤቱ ይላካል። ነገር ግን ለምሳሌ እንደ ይሄ አስፐርጂሎማ እንዳልነው አይነት ፈንገስ ከሆነ ግን ምናልባትም በኦፕሬሽን ሊታከም ይችላል ማለት ነው። እንዳጠቃላይ ግን የሳምባ ምች ምልክቶች ያልናቸውን በሚያይበት ሰዓት ቶሎ ወደ ሕክምና ተቋም በመሄድ መታከም ይኖርበታል። ካልታከመ ግን ሕክምናውም እንዲሁም በሽታውም ከፍተኛ የሆነ ውስብስብ ደረጃ ሊደርስ ይችላል ማለት ነው። እነዚህም ውስብስብ የምንላቸው ለምሳሌ ይሄ የሳምባ ሽፋን በምንለው ላይ ውሃ መጠራቀም ነገር ሊታይ ይችላል። ይሄ ደግሞ መጨረሻ ላይ ደግሞ ወደ መግልነት ሊቀየር ይችላል። ስለዚህ ቶሎ ካልታከመ ሳምባው መበላት ነገር ይኖረዋል። ከዛም ደግሞ መግል መቋጠር ነገር ሊኖር ይችላል። ሌላው ደግሞ እንዲሁ ሳምባ ላይ ጠባሳ ፈጥሮ ሊያልፍ ይችላል። ጠባሳ ሊፈጥር ይችላል። እንዲሁም ወደ ተለያዩ የሰውነት ክፍሎችን ሊዛመት ይችላል። ወደ ሰረሰር በመግባት የማጅራት ገትር ሊያመጣ ይችላል። እንዲሁም ደግሞ ወደ ልብ በመግባት ደግሞ ይሄ የተለያዩ የልብ ቫልቮች ላይ ኢንፌክሽን ሊፈጥር ይችላል። እንዲሁም ወደ ተለያዩ መገጣጠሚያና አጥንቶች ላይ እንዲሁም ወደ ደም በመዛመት ይሄ ሴፕሲስ የሚለውን ሊፈጥር ይችላል ማለት ነው። እንዲሁም እስከ ህልፈተ ሞት ሊያደርስ ይችላል ማለት ነው። ስለዚህ እነዚህ ምልክቶች ሲኖሩ ቶሎ ወደ ሕክምና ተቋም በመሄድ መታከም ይኖርብናል ማለት ነው። ሌላው መከላከያ መንገዶች የምንላቸው እንግዲህ አዘውትሮ እጅን መታጠብ፣ ሲያስሉ አፍና አፍንጫን ማፈን ይኖርብናል። እንዲሁም የተናፈሰ ቤት መሆን ይኖርበታል። መስኮቱን በሩን መከፋፈት ይኖርብናል። እንዲሁም በህዝብ ትራንስፖርት ስንሄድም እንዲሁ መስኮትን መከፋፈት ይኖርብናል። የሳምባ ምች በተጨማሪም ለተለያየ ተዋሲያ ልንጋለጥ እንችላለን። ለምሳሌ
ላይ እንደ ቲቪ ልንጋለጥ እንችላለን። ስለዚህ ይሄ ብርድ ሳይሆን ሳምባ ምችን የሚያመጣው ንጹህ አየር አለመዘዋወሩና መስኮቱ አለመካፈቱ ነው ሳምባ ምች ሊያመጣ የሚችለው። እንዲሁም የተለያዩ የሳምባ ኢንፌክሽኖችን ሊያመጡ የሚችሉት ማለት ነው። ህፃናቶች ላይም እንዲሁ በሰዓቱ ማስከተብ ይኖርብናል። ሲጋራ የሚያጨሱ ሰዎችም ሲጋራ ማጨስ ማቆም ይኖርባቸው። እንዲሁም የተመጣጠነ ምግብን መመገብ ይኖርብናል። በተለይ ህፃናቶች ላይ ከምግብ እጥረት ጋር ተያይዞ የሳምባ ምች ብዙ ጊዜ ሲከሰት ይታያልና ህፃናቶችም በተለይ የመጀመሪያው 6 ወር ጡት እንዲጠቡ ማድረግ፣ ክትባትን በሰዓቱ ማስከተብ እንዲሁም ደግሞ ምልክቱ እንደታየባቸው ወዲያው መታከም ይኖርባቸዋል። ካልሆነ ግን ኢቭን የእድገት ደረጃቸውን እስከ መገደብ ድረስ ያደርሳል። ስለዚህ ቶሎ መታከም ይኖርባቸዋል ማለት ነው። እንደ አጠቃላይ የዛሬው ቪዲዮ ይህን ይመስላል። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በቀጣይ በሌላ ቪዲዮ እስከምንገናኝ ቸር ተመኘን። ባይ ባይ።